እንኳን አደረሳችሁ፣ እንኳን አደረሳችሁ። የቅዱስ ጊዮርጊስ ቅዱስ ጊዮርጊስ የመቶኛ ዓመት ኢዮቤልዩ እንኳን አደረሰን እላለሁ። በጣም ደስ ብሎኛል። በጣም እስከምመጣ ራሱ በጣም እየናፈኩኝ ነበር የመጣሁት እና ይሄ ቀን በመድረሱ በጣም ለዚህ ድል በመብቃቴ በጣም ደስተኛ ነኝ። ደስ ብሎኛል። ከዛ በኋላ ከስድስተኛ ክፍል ጀምሮ ያው አሁን እስካለሁበት እድሜ ድረስ ማለትም በቃ ስራ እስከማገኝ ድረስ እያገለገልኩ ነበረ። ያው ሀጋሩ ነው ስራ እየሰራሁኝ ያለው። አልፎ አልፎ እመጣለሁ ከሰንበት ትምህርት ቤት ትንሽ ብርቅም፣ ግን ቅዱስ ጊዮርጊስ ሁሌም በውስጤ ነው ያለው። ሰማዕቱ እሱ መቼም አልለይም። እስከ መጨረሻውም በሱ ደጅ መኖር እፈልጋለሁ። ደግሞ ይህን ክብረ በዓል ቅዱስ ጊዮርጊስ ፈቅዶ በደጅ እንድንኖር ሁላችንንም እንዳሰባሰበን ሳይለየን እስከ መጨረሻው ያኑረን። አያቴ ናቸው ሰንበት ትምህርት ቤት መጀመሪያ ይዞኝ የመጡት ስድስተኛ ክፍል ተማሪ እያለሁ። እግዚአብሔር ይመስገን እንግዲህ ትልቅ ነገር ሰማዕቱ አድርጎልኛል። ወደፊትም ከሱ ሳልለይ በሱ ደጅ ላይ ኑሬ እንዳይ ፈቃዱ ይሁንልኝ። ሁላችንንም ይርዳን። መጨረሻችንን ሰማዕቱ ያሳምርልን። የጠጣው ሰማዕቱ ይባርካችሁ፣ ይባርከን።